ከመቀበሯ ከ4 ቀን በፊት አንድ እናት ለልጇ ያስቀመጠችው በሞባይል የተቀዳ ብዙዎችን ከእንቅልፍ ያነቃ መልእክት እንዲህ ይላል። ልጄ ሁሉ ነገሬ፣ እኔ ልሞት ነው አንተን የመሰለ ልጅ እያለኝ። አውቃለሁ እኔ ለምን እንደዚህ ከነድህነቴ ከነችግሬ እንደመሞት። ምክንያቱም ወላጆቼ ሳላውቅ በወጣትነት ጊዜ ለበደልኳቸው በደል መቅጣት ሲገባቸው ሁሌ እንዲህ እያሉ ይራገሙኝ ነበር። ፍጻሜ ሻይመር ለዚህ ነው የረሳኸኝ እንጂ አንተ ለኔ ክፉ ሆነህ አይደለም። የሕይወቴ ትልቁ ችግር ቁርስ በልቼ ምሳ ምን ልብላ፣ ምሳ በልቼ እራት ምን ልብላ የሚል ነበረ። አንተ ግን በቤትህ ከነቤተሰብህ መርጠህ ሥጋና ቅቤ እየበላህ ነው። አውቃለሁ ልጄ፣ ለቀብር ቀኔ ሥጋና ቅቤ በብዙ ብር ለሕዝቡ እንደምታዘጋጅ፣ እኔ ግን በሕይወት ዘመኔ ለምግብ ያላወጣሁትን። አውቃለሁ ልጄ፣ አስከሬኔን በውድ ሽቶ እንደምትቀባ፣ እሱን እኔ በሕይወቴ ተቀብቼ የማላውቀውን። አውቃለሁ ልጄ፣ በድኔን በውድ ዘይት ብዙ ብር አውጥተህ እንደምትቀባ፣ እሱን እኔ አይቼ የማላውቀውን። አውቃለሁ ልጄ፣ አስከሬኔን በውድ ዋጋ በብዙ ብር ከፈን ገዝተህ እንደምታለብሰኝ፣ እኔ ግን በሕይወት እያለሁ በአንድ ልብስ አረጀሁ አንተ መርጠህ እንድትለብስ ብዬ። አውቃለሁ ልጄ፣ ለመቃብር በጣም ትልቅ ቤት እንደምትገነባ፣ እኔ ግን በቀዳዳ ቤት ኖሬአለሁ። አውቃለሁ ልጄ፣ በየቀኑ ወደ መቃብሬ ስፍራ ትመጣለህ፣ እናቴ እወድሻለሁ ትላለህ። እኔ ግን አሁን ከመሞቴ በፊት ልባርክህ አጥቻለሁ፣ አንዴ ላይህ ላቅፍህ አጥቻለሁ። አውቃለሁ ልጄ፣ ሰዎች ምንም ብለው አንተን ቢናገሩም አንተ ጨከነብኝ አይደለም፣ የወላጆቼ መርገም ነው እንዲያደረገኝ። ስለዚህ ምንም ብትበድለኝም ይቅር ብያለሁ። ፍጻሜህ ያማረ ይሁን፣ በእኔ አይቻለሁና ፍጻሜያችሁ ያማረ ይሁን።